ልጆ ያልታጠበ ፍራፍሬ ወይም መንገድ ላይ የሚሸጥ ምግብ በመብላት ብቻ በሄፓታይተስ ኤ ሊያዝ እንደሚችል ያውቃሉ? ሰላም ወላጆች፣ ዶክተር አንዋር ነኝ። ዛሬ የምነጋገረው ስለ ሄፓታይተስ ኤ ነው። ቪዲዮ ጠቃሚ ስለሆነ እስከ መጨረሻው ይመልከቱ። የሌሎች ወላጆች እንዲደርስም ፔጃችንን ፎሎው፣ ኮፒ ሊንክ እና ሪፖስት ማድረጉን አይርሱ። ሄፓታይተስ ኤ ጉበትን የሚያጠቃው የቫይረስ ኢንፌክሽን ሲሆን የሚተላለፈውም በተበከለ ውሃና ምግብ ነው። ከ2 እስከ 10 ዓመት ያሉ ልጆች ላይ በስፋት ይስተዋላል። መተላለፊያ መንገዶቹ እጃቸውን በአግባቡ ሳይታጠቡ መመገብ፣ ንጽህናው ያልተጠበቀ ውሃ መጠጣት፣ የመጸዳጃ ቤት ንጽህና ጉድለት፣ ንጽህናው ያልተጠበቀ አካባቢ መኖር። ምልክቶች በመጀመሪያም ጉንፋን መሰል ምልክቶች፣ ድካም፣ ትኩሳት፣ ምግብ ፍላጎት ማጣት፣ ማቅለሽለሽ፣ ማስመለስ፣ የሆድ ህመም፣ ከዚያም የአይን ቢጫ መሆን እና የሽንት ቢጫ መሆን ይስተዋላል። ስለዚህ ወላጆች ልጃቸው በሄፓታይተስ ኤ እንደተጠቃ ካወቁ እንዳይደነግጡ። አብዛኛው ልጆች ቶሎ ያገግማሉ፣ ነገር ግን ቤት ውስጥ ማድረግ ያለባቸውን ነገሮች ማወቅ አለባቸው። በቂ የሆነ እረፍት እንዲያገኝ ማድረግ፣ በቂ የሆነ ፈሳሽ እየወሰደ መሆኑን ማረጋገጥ፣ የበሰለና ንጽህናውን የጠበቀ ምግብ መስጠት፣ እንዲሁም ያለ ሐኪም ትዕዛዝ መድኃኒቶችን አለመስጠት ናቸው። መከላከያ መንገዶች እጃቸውን በሳሙና እንዲታጠቡ ማስተማር፣ ፍራፍሬ ወይም አትክልቶችን በአግባቡ አጥቦ መመገብ፣ ንጹህ ውሃ መስጠት፣ ጥሬ ወይም መንገድ ላይ የሚሸጡ ምግቦችን ማስወገድ። ወላጆች ከታች የሚገልጽላቸው ምልክቶች ካዩ በአፋጣኝ ወደ ሕክምና ተቋም መውሰድ ይኖርባቸዋል። በተደጋጋሚ ማስመለስ፣ ምግብ ወይም ፈሳሽ ነገሮችን መውሰድ አለመቻል፣ ከባድ የሆነ የሆድ ህመም ወይም የሆድ እብጠት፣ የአይን ቢጫ መሆኑ ከ2 ሳምንት በላይ ከቆየ ቶሎ ወደ ሕክምና ተቋም መውሰድ ይኖርባቸዋል። ልጆቹ ምልክት ካሳዩበት እስከ 1 ሳምንት ወደ ዴይኬርም ሆነ ትምህርት ቤት መሄድ የለባቸውም። አመሰግናለሁ።